ያለፉት ወራትን እንዴት ትልልቅ ፕሮፈርምስ ትሬደሮች ፕሮፈርም አካውንታቸውን እንዴት ማኔጅ እንደሚያደርጉ እንዴት ፕሮቴክት እንደሚያደርጉና እንዴት ትሬድ እንደሚያደርጉ ቻሌንጅ ፌዙንም ፈንዲድ አካውንቱንም ሳጠና ነበረ። ከዛ አብዛኞቹ ቢግ ፕሮፈርም ትሬደሮች የሚያደርጉትን ነገሮች ማስተዋል ጀመርኩኝና ኦብዘርቭ ማድረግ ጀመርኩኝ ማለት ነው። ከዛ በኋላ እነሱ የሚያደርጓቸውን ነገሮች ሪፋይን ለማድረግ ሞክሬ እሱን ቴስት ወደ ማድረግ ገባኝ ማለት ነው። ቴስት በማድረግበት ጊዜም በአንድ ወር ውስጥ 2 ፕሮፎርሞችን በተከታታይ ፓስ ማድረግ ቻልኩኝ ማለት ነው። በዚህ ቪዲዮ እነዚህ ትልልቅ ፕሮፎርም ትሬደሮች የሚጠቀሙትን ጨምቄ እኔ እንደ ቲፕስ ያስኩትን ለእናንተ አካፍላችኋለሁ ማለት ነው። አይ ሆፕ ለእኔ እንደተጠቀምኩበት እናንተም ትጠቀሙበታላችሁ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ድረስ ካያችሁ ከነሱ ኦብዘርቭ አድርግቼ እኔ የተጠቀምኩትን ሙሉ ቲፕሶች እሰጣችኋለሁ ማለት ነው። ከሚቀጥሉ ቻሌንጆቻችሁ እነዚህን ተጠቅማችሁ ቶሎ ፓስ እንድታደርጉ ኮንሲስተንት ፔይአውት እንድታደርጉ ይረዳችኋል ማለት ነው። ይህን ቪዲዮ ያስፈልጓል ብላችሁ ለምታስቡ ሰው ሼር ማድረጋችሁን እንዳትርሱ። ቴሌግራም ቻናላችንን ጆይን አድርጋችሁ መከታተል ትችላላችሁ። እኔም የወሰድኳቸውን ትሬዶች ቴሌግራም ቻናላችን ላይ ፖስት ስለማድረግ ብሬክዳውኑን ማየት ትችላላችሁ። አናሊሲሴንም ፖስት አደርጋለሁ ማለት ነው። በቅርቡም ደግሞ በየ2 ሳምንቱ የፈንዲድ አካውንት ጊቫዌይ ማድረግ ስለምንጀምር ኦልሬዲ ገብታችሁ ተከታትላችሁ ዛሬ የምነግራችሁን ቲፕስ እነሱ አካውንቶች ላይ መተግበር ትችላላችሁ ማለት ነው። ገብታችሁ ጆይን አድርጉን፣ ተቀላቀሉ። ሊንክ ዲስክሪፕሽን ላይ ታገኙታላችሁ ማለት ነው። ከመጀመሪያው ነገር ስንነሳ ለምንድነው አብዛኞች ስፔሻሊ ኢትዮጵያን ትሬደርስ ፈንዲድ አካውንቶቻቸውን ፓስ ማድረግ የሚከብዳቸው ወይም ደግሞ የሚወድቁት? ፌዝ 1ን ራሱ አልፈው ፌዝ 2 ላይ የሚወድቁት ፌዝ 2ን ራሱ አልፈው ፔይአውት ማድረግ ለምንድን ነው የሚከብዳቸው? አብዛኞቻቸው ፓስ ያደርጉና ከዛ ፌል ያደርጉታል። ፔይአውት እንኳን ሳያደርጉ ገንዘባቸውን ሳይሰሩ ማለት ነው። አብዛኞቹ ትሬደሮች ፌል የሚያደርጉት በስትራቴጂያቸው ምክንያት አይደለም፣ በአፕሮቻቸው ወይም ደግሞ ቻሌንጁን ፓስ ለማድረግ በሚጠቀሟቸው ሜቶዶች ሜቢ ባላቸው ሙሉ ገንዘብ የሚችለው ማክሲመም አካውንት ወይ ይገዛሉ፣ ኦቨር ትሬድ ያደርጋሉ ቻሌንጁን ለማለፍ በሚባል ጉዳይ። በየመሃሉም ስትራቴጂያቸውን ስዊች እያደረጉ ቻሌንጁን ለማለፍ ይሞክራሉ። አካውንቱንም ለማጣት ስለሚፈሩ ኢሞሽናል ይሆናሉ አካውንቱ ላይ ማለት ነው። ፕሮፈርም ቻሌንጆች ዊክነሶቻችሁን ነው የሚያወጡት ከናንተ። ፋውንዴሽናችሁ ኦልሬዲ ስቴብል ካልሆነ ምንም ብትሞክሩ፣ ምንም አይነት ቲፕሶችን ብትሞክሩ ፈንዲድ አካውንቶቻችሁ ላይ አይሰሩም። ስለዚህ ፋውንዴሽናችሁ ላይ መጀመሪያ በደንብ ፎከስ ማድረግ አለባችሁ። ስትራቴጂያችሁን በደንብ ቴስት ማድረግ አለባችሁ። የሚሰራ ሲስተም እንዳላችሁ እርግጠኛ መሆን አለባችሁ። እነዚህ ነገሮች ሳታደርጉ ከስትራቴጂ ወደ ስትራቴጂ ጃምፕ እያደረጋችሁ የትኛውንም ሲስተም ብትጠቀሙ የትኛውንም የተጠቀምኩትን ብትጠቀሙ የማይሆን ነገር ነው። ፋውንዴሽናችሁ ላይ በደንብ ፎከስ አድርጉ ማለት ነው። ወደ ቲፕሶቻችን ከመሄዳችን በፊት ደግሞ እኔ የተጠቀምኳቸው ዘፈንዲድ ትሬደር ማርኬትን እና ፈንዲድ ኔክስትን ፕሮፈርም ነው። የሁለቱንም ሊንክ ዲስክሪፕሽን ላይ እና ኮመንት ላይ ማግኘት ትችላላችሁ። ዘፈንዲድ ትሬደር ማርኬትን የምትጠቀሙ ከሆነ ኢዩኤልኤፍኤክስ ብላችሁ የኔን ኮዶች የምትጠቀሙ ከሆነ እስከ 60% ዲስካውንት ማግኘት ትችላላችሁ ለእያንዳንዱ ፕሮፈርም አካውንታችሁ። ለየትኛው ፕሮፎርም አካውንት ምን ያህል ዲስካውንት ማግኘት እንደምችሉ በእኔ ስም እዛው ኮመንት ላይ ያስቀምጥላችኋለሁ። ኢንትረስቱ ካላችሁ አካውንት የመግዛት እንዳልኳችሁ እስከ 60% ዲስካውንት ማግኘት ትችላላችሁ። ፈንዲድ ኔክስት ላይም እንደዛው ዲስካውንቶችና ካሽባኮችን ማግኘት ትችላላችሁ ማለት ነው። ስለዚህ ሊንኮቹን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ወደ መጀመሪያው ቲፕስ ስንሄድ አሁን ላይ ስፔሻሊ አብዛኛው ትሬደር የማያደርገው ነገር ሪል አካውንትን መጠቀም ነው። ስፔሻሊ እንደ ኢትዮጵያን ትሬደር ሪል አካውንት በጣም ኢሴንሻል ነው። እኔ ለፕሮፎርም ረጅም ጊዜ ርቄ ነበረ። ምን ሳደርግ? ሪል አካውንቴን ኮምፓውንድ ሳደርግ። ለምንድነው እንደዛ ሳደርግ የነበረው? የካሽ ፍሎ ፍሪደም እንዲኖረኝ። ምክንያቱም አብዛኞቻችን ትሬዲንግን ስንጀምር ተማሪዎች ምናምን ሆነን ነው የምንጀምረው፣ ወይም ደግሞ ተጨማሪ የገቢ ምንጭ ማግኘት በማንችልበት ሁኔታ ውስጥ ነው የምንጀምረው። ያገኘነውን ገንዘብ ሙሉ በሙሉ ፈንዲድ አካውንት እንገዛበታለን። ኤሎት ኦፍ ፕሬዠር ይኖርበታል አካውንቱ ማለት ነው። ምክንያቱም ብታጡት አፎርድ ማድረግ አትችሉም። ሌላ ገንዘብ የምታገኙበት ሜቶድ የላችሁም። ፕሮፎርም ከመግዛታችሁ በፊት በቂ የሆነ የሪል አካውንት ዲፖዚት ቢኖራችሁ ጥሩ ነው። ከሱ ኮንሲስተንት ሪተርን ማግኘት አለባችሁ። አትሊስት አካውንት ብታፈንዱ ሪል አካውንታችሁ ላይ ትሬድ እያደረጋችሁ ፊውል የሚያደርግላችሁ ወይም ቶሎ ቶሎ አካውንት እንድትገዙ የሚረዳችሁ ሲስተም ቢልድ ማድረግ አለባችሁ። ኦር ደግሞ ተጨማሪ ስኪል ካላችሁ ስራ መስራት ይኖርባችኋል ማለት ነው። ግን አብዛኞቻችን በሱ ሩቲን ውስጥ ስላልሆንን መጀመሪያ ስራችን መሆን ያለበት ከፕሮፎርም ትሬዲንግ እንርቅና ሪል አካውንታችንን ኮምፓውንድ ማድረግ። በዛ ወይ አካውንቱን በአንድ ቀን እንኳን ብናጥ ኦኬ ሪል አካውንታችንን በስንት ሰዓት ፕሮቴክት እስካደረግን ድረስ ከሱ የምናገኘውን ገንዘብ
እንደ ካሽ ፍሎ እንደ በጀት እንጠቀመዋለን። ስለዚህ የመጀመሪያ ስቴፓችሁ ሊሆን የሚገባው ሪል አካውንታችሁን ኮምፓውንድ ማድረግና ስሎሊ ኮምፓውንድ እያደረጋችሁ ሪል አካውንታችሁን ማሳደግ። ለምን? ለፕሮፎርማ አካውንቶቻችሁ በጀት ማለት ነው። ሁለተኛው ቲፕስ ደግሞ አግሬሲቭ አፕሮች መጠቀም ነው። አብዛኞቻችሁ አግሬሲቭ አፕሮች ስላትረዱት የምትችሉት ሪስኪንግ 2% 3% ወይም 4% ማለት አይደለም። አግሬሲቭ አፕሮች ቻሌንጅ ፌዝ ላይ መጠቀም ማለት ከእናንተ ትሬድ ፍሪኩዌንሲ ጋር የሚሄድ ፓስ እንድታደርጉ በፍጥነት የሚያደርጋችሁ ሪስክ ማኔጅመንት መጠቀም ነው። አሁን ለምሳሌ እኔ ስካልፒንግ የምጠቀም ከሆነ ወይም ስካልፕ ማድረግ ከሆነ በትንሹ በቀን 1-2 ትሬድ ላገኝ ይችላሉ፣ አንድም ላገኝ ይችላል። በሳምንት 5-6 ትሬዶች ላገኝ ይችላለሁ ማለት ነው። እናንተ ስዊንግ ትሬድ የምታደርጉ ከሆነ ግን በሳምንት 1 ትሬድ በጣም ማክሲመም 2 ትሬድ ልታገኙ ይችላላችሁ፣ ወይም ደግሞ በሳምንት ምንም ላታገኙ ትችላላችሁ አይደለም። ስለዚህ ሁለታችንም 1% እንጠቀም ካልን ማን ነው አግሬሲቭ አፕሮች እየተጠቀመ ያለው? እኔ አይደለም። ምክንያቱም እኔ በቀን 1-2 ትሬድ ማገኝ ከሆነ እያንዳንዱ 1% ሪስክ ሳረግ በሳምንት ውስጥ ከ5 እስከ 6% ነው አካውንቴ ላይ ሪስክ እያደረኩ ያለሁት። እናንተ ደግሞ አንድ ሴታፕ እንኳን አገኛችሁ ቢባል በሳምንት 1% ነው ሪስክ እያደረጋችሁ ያላችሁት። እኔ ቶሎ ፓስ የማድረግ ቻንስ አለኝ። ለምን? ስካልፐር ስለሆንኩኝ። ስለዚህ እናንተ አካውንቱ ላይ ረጅም ጊዜ እንድትቆዩ ያሻችኋል። ምክንያቱም ስካልፐር ሳትሆኑ ስዊንግ ትሬደር ስለሆናችሁ ማለት። ሪስካችሁን አግሬሲቭ አፕሮች ተጠቀሙ ስለኔ እንደ ትሬድ ፍሪኩዌንሳችሁ ቤዝድ ሆናችሁ ሪስክ ለማድረግ ሞክሩ። 2% 3% መጠቀም ካለባችሁ እንደ አግሬሲቪቲያችሁ መጠቀም ትችላላችሁ እንደ ትሬዲንግ ፍሪኩዌንሲያችሁ። ስካልፐር ሆናችሁ በሳምንት 5-6-7 ትሬድ እያገኛችሁ 2% መጠቀም ኤሎት ኦፍ አግሬሽን አይደለ? እሱን በ2 ቀን እንደውም አካውንታችሁን በ3 ቀን ምናምን ልታጡ ትችላላችሁ፣ ስካልፐር ስለሆናችሁ በቀን 2-3 ሴታፕ ስለምታገኙ። እሱን አይደለም አግሬሽን ስላችሁ። ከእናንተ ትሬድ ፍሪኩዌንሲ ጋር ቤዝድ የሆነ ሪስክ ማኔጅመንት መጠቀም ይኖርባቸዋል። እኔ እንደ ቲፕስ ልንገራችሁ ምን አይነት ሪስክ ማኔጅመንት መጠቀም እንዳለባችሁ ከትሬዲንግ ፍሪኩዌንሲያችሁ ጋር አገናኝታችሁ። በሳምንት 5 ትሬዲንግ ሴታፕ የምታገኙ ከሆነ አሁን አንዳችሁ ያንን አካውንት ሞስት ኦፍ ዚያ ፕሮፈርም አካውንት 10% ድሮዳውን ነው የሚሰጧችሁ አይደለ? ወይም 10%ቱን ኔጋቲቭ ከሂት ካደረጋችሁ አካውንቱን ታጡታላችሁ። ምን ታደርጋላችሁ? ያንን አካውንት በምን ያህል ጊዜ ባጣው ኮምፈርተብል ነኝ፣ በ1 ሳምንት፣ በ2 ሳምንት፣ በ1 ወር፣ በ2 ወር ባጣው ኮምፈርተብል ነኝ የሚለውን ነገር አስቡ። ኮንሲስተንት የሆነ ሉዚንግ ስትሪክ ውስጥ ብትገቡ 5 ተከታታይ ትሬድ በሳምንት ብትወስዱና 5ቱም ሎስ ብትሆኑ 2% ተጠቀማችሁ በ1 ሳምንት አካውንቱ ታጡታላችሁ። 5 ሉዚንግ ስትሪክ ውስጥ ብትገቡ አይደለም። ግን 1% ቢሆን የተጠቀማችሁት 2 ሳምንት ቻንስ ይሰጣችኋል። 0.5% ብትጠቀሙ ደግሞ ወር ቻንስ ይሰጣችኋል። በሳምንት 5 ትሬድ የምታገኙ ወይም 5 ትሬድ ቴክ የምታደርጉ ከሆነ አይደለ? ሁሉንም ሉዚንግ ስትሪክ ውስጥ ገብታችሁ ሁሉንም እንኳን ሎዝ ብታደርጉ 0.5 ብትጠቀሙ ወር ይፈጅባችኋል አካውንቱን ለማጣት። በየትኛው ጊዜ ባጣው ኮምፈርተብል ነኝ፣ በየትኛው ጊዜ ባጣው ቶሎ የመግዛት አቅም አለኝ የሚለውን አስባችሁ አግሬሲቭ አፕሮች ተጠቀሙ ማለት ነው፣ መግዛት በምትችሉበት። ስለዚህ ጨመር አድርጋችሁ በ1 ሳምንትም ችግር የለብኝ በየሳምንቱ አካውንት ገዛለሁ የሚስል ነው ጥሩ ነው። ምክንያቱም ዊኒንግ ስትሪኩም ቢመጣ ደግሞ በአንዴ በ2 በ3 ፉሊ ፈንድድ መሆን ስለምትችሉ ከዛ ፈንድድ ስቴጅ ላይ ስትመጡ ሪስካችሁን ታስተካክሉና ወይም በጣም ትቀንሱና ዲፌንሲቭ አድርጋችሁ ትሬዳችሁን ትቀጥላላችሁ ማለት ነው። ሶስተኛው ቲፕስ ደግሞ በቻላችሁት አቅም ያላችሁን በጀት አንድ ፕሮፈርም ላይ እንዳትጠቀሙት። ምን ማለት ነው? $100 በጀት ያለው ሰው $100 በቻላችሁት አቅም ፕሮፎርማችሁ ላይ ሙሉ በሙሉ ኢንቨስት እንዳታረጉት። አሁን ለምሳሌ $100 $10,000 አካውንት የሚገዛላችሁ ከሆነ አግሬሲቭ አፕሮች ብትጠቀሙ እሱን አካውንት ብታጡት መልሳችሁ መተካት ሊከብዳችሁ ይችላል። ምን ማድረግ ትችላላችሁ? ስፕሊት ማድረግ 2 ቦታ 5,000 ለመግዛት ማለት የመጀመሪያውን 5,000 ትገዙና ቅድም እንዳልኳችሁ አግሬሲቭ አፕሮች ተጠቅማችሁ ተከታታይ ሉዚንግ ስትሪክ ውስጥ የመጀመሪያው ሳምንት ብትገቡ 5,000 ታጡታላችሁ፣ ሌላው 5,000 ቀሪ ያለ። ኔክስት ዊክ ደግሞ ዊኒንግ ስትሪካችሁ ሲመጣ ይሄኛውን አካውንት ታልፉበታላችሁ ማለት ነው። ግን ኦልሬዲ 10,000 ይዛችሁም አግሬሲቭ አፕሮች ከተጠቀማችሁ የመጀመሪያው ሳምንት ሉዚንግ ስትሪክ ሲገባ አለቃ አካውንት ይፈነዳል። ወር ደግሞ ፓኒክ ታደርጉና የተወሰነ ሉዝ ስታደርጉ ሪስካችሁን ወደ ማስተካከል ለመቀየር መሞከር ኦር ስትራቴጂያችሁን ቼክ ወደ ማድረግ እንድትሄዱ ያደርጋችኋል። በቻላችሁት አቅም ያላችሁን በጀት ስፔሻሊ በየወሩ በየጊዜው ኮንሲስታንት የሆነ ገቢ ማግኘት የማትችሉና ሪል አካውንታችሁ ላይ ኮንሲስታንትሊ ገንዘብ መስራት የማትችሉ ከሆነ በቻላችሁት አቅም በአንድ ጊዜ ባላችሁ በጀት ትልቁን ፕሮፈርም አካውንት ለመግዛት አትሞክሩ። ስፕሊት እያደረጋችሁ ሪስካችሁን ሚኒማይዝ ለማድረግ ፓሲንግ ሬታችሁን ከፍ ለማድረግ ሞክሩ ማለት ነው። አራተኛውና ቦነስ ቲፔ ደግሞ እኔ አልተጠቀመውም አሁን ላይ ግን እናንተ ብትጠቀሙት ወይም ደግሞ ቢግ አካውንት ቢኖራችሁ ብትጠቀሙት ብዬ የምመክራችሁ ፌስ ቱ ላይ ስትደርሱ አግሬሽናችሁ ማረጋጋት ነው። አሁን ቅድም እንዳልነው
በ2% ሪስክ አድርጋችሁ ቶሎ ፓስ ብታደርጉት 10% ነው ፓስ ለማድረግ ወይ 8% ነው የሚያስፈልጋችሁ አይደለ? ፌዝ 2 ላይ ግን በግማሽ ያክል ይቀንስላችኋል አይደለ? ስለዚህ ሪስካችሁን ብትቀንሱት በተመሳሳይ ትሬዶች በተመሳሳይ ጊዜያት ፓስ የማድረግ ቻንሳችሁ ይሰፋል። ምክንያቱም በጣም ከባዱ ቻሌንጅ ፌዝ ላይ ፌዝ 1 ነው። ምክንያቱም ትልቅ ፕሮፊት ማምጣት ስላለባችሁ ፌዝ 1 ላይ። ስለዚህ ፌዝ 2 ላይ ስትደርሱ በቃ ረጋ ብላችሁ እሷን ብቻ ማምጣት እንዳለባችሁ ስለምታውቁ አቀዝቅዛችሁ ማለፍ ትችላላችሁ ማለት ነው። እኔ ስቲል አግሬሲቭ አፕሮች ነው ለሱ የምጠቀመው ስቲል፣ ምክንያቱም እሱ ላይ መቆየት ስለማልፈልግ። ግን እንዳልኳችሁ ኮንሲስታንት የሆነ ሪተርን ማምጣት የሚከብዳችሁ ከሆነና ፌዝ 1ን ካለፋችሁ ፌዝ 2 ላይ አቀዝቅዛችሁ ረሽ ማድረጋችሁን በግማሽ ቀንሳችሁ ሪስካችሁን ደግሞ ማስተካከል ባላንስ ማድረግ ትችላላችሁ ማለት ነው። ሶ ዓለም ላይ ካሉ ምርጥ ፕሮፈርም ትሬደሮች እነዚህን ነገር ኦብዘርቭ አድርግቼ ለእኛ ትሬደሮች እነዚህ ናቸው የሚጠቅሙን ብዬ ራሴ ቴስት አድርግቼ ይህንን ይዤላችሁ መጥቻለሁ ማለት ነው። ሶ እናንተ ማይ ሆፕ ተጠቅማችሁበት ፈንድድ ሆናችሁ ሰርቲፊኬቶቻችሁን እንደምትልኩልኝ አምናለሁ ማለት ነው። ስለዚህ እንዳልኳችሁ ቴሌግራም ቻናላችንንም ጆይን ማድረጋችሁን እንዳትረሱ። ለጊቫዌዎች ሬዲ ሆናችሁ መጠበቅ አለባችሁ። እኔም የምጠቀማቸውን ፕሮፈርም ሊንኮች ከታች አስቀምጥላችኋለሁ ማለት ነው። ገብታችሁ ዲስካውንት አግኝታችሁ ባይ ማድረግ ትችላላችሁ ከፈለጋችሁ ማለት ነው። ሶ ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አይ ሆፕ ተመችቷችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው።